ሰላም ተወዳጆች በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬም ደግሞ ከሐዋርያት ሥራ መጽሐፍ ምዕራፍ 17 ከቁጥር 10 እስከ 18 ባለው የመጽሐፍ ቅዱስ ክፍል ላይ በመመስረት ልበሰፊነት ወይም ደግሞ በአዲሱ መደበኛ ትርጉም አስተዋይነት የሚለውን ቃል ከዚያ ክፍል ላይ በመመስረት እንድንመለከት በልቤ ስላለ ፊታችሁ ቀርቤያለሁ። ክፍሉን በማንበብ ልጀምር። ክፍሉ እንደዚህ ይላል፣ እንደዚህ ይነበባል። ወዲያውም ወንድሞች ጳውሎስንና ሲላስን በሌሊት ወደ ቤርያ ሰደዷቸው። በደረሱም ጊዜ ወደ አይሁድ ምኩራብ ገቡ። እነዚህም በተሰሎንቄ ከሚኖሩት ይልቅ ልበሰፊዎች ነበሩና ነገሩ እንደዚህ ሆነን ብለው ዕለት ዕለት መጽሐፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉ ብሎ ይነግረናል። የሐዋርያት ሥራ መጽሐፍን ስናጠና ሐዋርያው ቅዱስ ጳውሎስ በሚያደርገው የወንጌል ጉዞ ወቅት የሚከተለው የራሱ የሆነ የአካሄድ ስልቶች አሉት። ሁሌም አንድ አዲስ ከተማ ላይ ሲገባ የመጀመሪያ የሚያደርገው ወደ ምኩራብ በመሄድ በምኩራብ ነበረ መልእክቱን የሚያቀርበው። እንግዳ ሲመጣ በምኩራብ የምክር ቃል ካላችሁ ተብሎ ይጠየቃሉ። ከዚያ በመነሳት ነበረ የወንጌል መልእክቱን ሁል ጊዜ የሚጀምረው ከአይሁዶች ነበረ። ይሄ የራሱ ስልት እንዳለውና ይህን ስልት በመከተል ምን ያህል ውጤታማ እንደሆነ የምንመለከተው ነገር ነው። አንዱ እሱ ሲሆን ቀጥሎ ወደ አይሁድ ወደ ምኩራብ ገብቶ ወንጌል ሲናገር ተቃውሞ ይገጥመዋል። ብዙ ጊዜ የገባባቸውን ከተሞች ለቆ ለመውጣት የሚገደደውም በምኩራብ ከሚነግራቸው ወይም ደግሞ ከአይሁዶች በመነሳት ሙሉ ለሙሉ 100% የስደቱ የመሰደዱ የመከራው ምንጭ አይሁዶች ናቸው ባንልም ከፍተኛው ፐርሰንት ግን አይሁዶች ናቸው። ስለዚህ ለመሰደዱ ለመከራው ምንጭ የሆኑት መነሻ የሆኑት አይሁዶች የሆኑ እርሱ ግን የሚገርማችሁ ነገር አሁንም ሌላ ከተማ ላይ ሲገባ የሚጀምረው ከምኩራብ ከአይሁዶች ነው የሚጀምረው። ይሄ የሚያሳየን ነገር ምንድነው? ወንጌል የሚገርመው ነገር ጥላቻ የሌለበት፣ በወንጌል ምክንያት ሰዎች ሊሰድቡን፣ ሊያሳድዱን፣ ሊያንጓጥጡን፣ ሊገፉን፣ ሊበድሉን፣ መንገድ ሊዘጉብን፣ የተለያዩ መከራዎች ሊያደርሱብን ቢችሉ ግን ምክንያቱ ወንጌል ስለሆነ በእነዚያ ሰዎች ላይ ጥላቻ ሊፈጠር እንደማይችል ለወንጌል ከወጣን መሰረታችንና ምክንያታችን ወንጌል ከሆነ ይህ እንደማይሆን የምንመለከትበት ነው። ስለዚህ ወንጌል ከጥላቻ ነፃ ወንጌል ከጥላቻ ነፃ ነው ብቻ ሳይሆን ከፍርሃትም ነፃ ነው። ሐዋርያው ጳውሎስ እነዚህም ደግሞ ምን ያደርሱብኝ ይሆናል ብሎ አይፈራም። ስለዚህ ወንጌል ይሄን እንደሆነ እንመለከታለን። ይሄን ለመግቢያ ያክል ካልኩኝ ሐዋርያው ቅዱስ ጳውሎስ መልእክቱን ሲያቀርብ በተሰሎንቄ መልእክቱን አቀረበ። በተሰሎንቄ ከተማ ላይ መከራ ደረሰበት። ከዚህ የተነሳ ወንድሞች እርሱንና ከእርሱ ጋር የወንጌል አጋሩ የሆኑትን ወንድሞችን ቀጥሎ ወዳለው ከተማ ላኳቸው። ቀጥሎ ያለው ከተማ መጽሐፉ ላይ እንደምናነበው ቤርያ ይባላል። በቤርያም ልክ ሌላ ቦታ እንደሚያደርገው በምኩራብ ገባ። የሚገርመው ነገር ግን እዚያ ከተማ ላይ የገጠመው ነገር ሌላ ቦታ ላይ ከገጠመው የተለየ ነው። መጽሐፉ ራሱ ሲመሰክርላቸው ከተሰሎንቄ ነዋሪዎች ይልቅ ልበሰፊዎች፣ አስተዋዮች፣ የተከፈተ አእምሮ ያላቸው ሰዎች እንደሆኑ ይነግረናል። ለመሆኑ ልበሰፊ ለማለት ያነሳሳው ጸሐፊው ሉቃስን ልበሰፊ ለማለት ያነሳሳው ልበሰፊ ብሎ ይህንን ስያሜ አስተዋይ ብሎ ይህን ስያሜ ለመስጠት ያደረገው በእነርሱ የተመለከተው ነገር ምንድን ነው በማለት እርሱን በማየት ልበሰፊነትን ከዚህ ክፍል አንጻር እንድንመለከተው አስቤ ነው ከፊታቸው የመጣሁትና የመጀመሪያው የቤርያ ሰዎች ልበሰፊ ያሰኛቸው ልበሰፊ ያስባላቸው ነገር ምንድን ነው ካላችሁኝ የሚሰሙ ጆሮአቸው የተከፈተ የሚያዳምጡ ሰዎች ናቸው። ከመናገር በድፍኑ ከመቃወምና ከመደገፍ መልክ፣ አለባበስ፣ ያነጋገር ስልት አይተው ከመቃወም የሚጠበቁ ሰምተው ወደሚቀጥለው እርምጃ የሚሄዱ ሰዎች ናቸው። የተወደዳችሁ ለማዳመጥ መስማት
ልበሰፊነትን ከሚገለጥበት የተከፈተ አእምሮ ያላቸው ሰዎች መገለጫ ባህሪ እንደሆነ የምንመለከተው ነገር ነው። አለባበስን አይተው አልተጁ። አነጋገሩን አይተው የሰውነት ክሳቱን አይተው አይናገሩ። ልበሰፊነት በማዳመጥ ይገለጣል። እንዲያው ዝም ብዬ ላንሳ እስኪ የተወደዳችሁ፣ ባለመስማት ምክንያት ባለማዳመጥ ምክንያት ዝም ብለን የፈረጅናቸው ሰዎች የሉ። እንዲሁ አይተን ሳየው ራሱ ያስጠላኛል የምንላቸው ሰዎች የሉ። ማዳመጥ፣ ለማዳመጥ ጊዜ መውሰድ፣ ለማዳመጥ ዋጋ መክፈል ጥሩ። የመጀመሪያው ልበሰፊነት ማዳመጥ ነው። ሁለተኛው ማዳመጥ ብቻ አይደለም፣ የሰሙትን ያዳመጡትን ደግሞ የሚመረምሩ ሰዎች ናቸው የቤሪያ ሰዎች። ልበሰፊ ያሰኛቸው ሌላኛው ነገር ማዳመጥ ብቻ ሳይሆን መመርመራቸው። የቤሪያ ሰዎች ቋሚ የሆነ መለኪያ አላቸው፣ ሪፈረንስ አላቸው። ሰምተው ዝም ብለው የሚበይኑ ሰዎች አይደሉም። እንዲህ የሆንን ብለው ደግሞ ከሕጉ መጽሐፍ እየመረመሩ የሚያጣቅሱ ሪፈረንስ የሚያደርጉ ሰዎች ናቸው። ለማጣራት ተጨማሪ ምዕራፍ የሚሄዱ ሰዎች ናቸው። ቸልተኛ ያልሆኑ ሰዎች ናቸው። ሲሰሙ ለጆሮአቸው ደስ ስላላቸውና ስለተመቻቸው የሚወስኑ ሰዎች አይደሉም። ስለተመቻቸው ለእነርሱ ጥሩ ስለተነገረና ጥሩ ስላልተነገረ የሚተቹ ሰዎች አይደሉም። ይገርሟቸዋል። የሚመረምሩ ሰዎች ናቸው። ወደ እኛም ብናመጣው እኛም ባለንበት በዚህ ዘመን ስንቶቻችን ይሆን በተለያዩ ማህበራዊ ሚዲያዎች ከሰማነው፣ ካነበብነው፣ ካየነው ተነስተን በሰዎች ላይ የፈረጅን፣ አስተያየት የሰጠን፣ የተቆጣን፣ የተናደድን፣ የተለያዩ የማይገቡ ቃላቶችን ያወጣን እንኖር ይሆን? ለሰማነው ነገር ለማጣራት ተጨማሪ ምዕራፎችን መሄድ ጥሩ፣ መጽሐፍ ቅዱሳዊ መሰረትም ያለው። ተጨማሪ ለማጣራት ምዕራፍ ባለመሄድ፣ ተጨማሪ ጥቂት ዋጋ ባለመክፈል የፈረሱ ትዳሮች፣ የተበላሹ ህይወቶች፣ የተናጉ ግንኙነቶች እኮ በርካቶች ናቸው። የቤሪያ ሰዎች እንደሱ አይደሉም። ልበሰፊዎች ስለነበሩ ተጨማሪ ምዕራፍ ለመሄድ አቅም ያላቸው፣ ጊዜ ያላቸው፣ ዋጋ የሚከፍሉ ተጨማሪ ምዕራፍ ለመሄድ ቀጥሎ ሰምተው ከመናገር ተቆጥበው፣ ከመወሰን ተቆጥበው ደግሞ ተጨማሪ ምዕራፍ የሚሄዱ ሰዎች ናቸው የቤሪያ ሰዎች። ልበሰፊ ያሰኛቸው ሁለተኛው ባህሪ ይሄ ነው። ሶስተኛው ባህሪ የሚገርማችሁ ነገር ሰምተው ከመረመሩ ካጣሩ በኋላ በደረሱበት እውነት የሚወስኑ የተግባር ሰዎች ናቸው የቤሪያ ሰዎች። የአስተያየት ሰዎች አይደሉም፣ የተግባር ሰዎች ናቸው። ለዚህ ነው ክፍሉ ራሱ ቃሉን በሙሉ ፈቃድ ተቀበሉ ይለናል። በሙሉ ፈቃድና በጉጉት መቀበል ያለብን እኛ የተነገረው ቃል ለእኛ የሚመች እኛን የሚደግፍ ለጆሮአችን የተመቸ ስለሆነ ሳይሆን ቃሉ ከእግዚአብሔር ቃል ጋር የሚሄድ የእግዚአብሔር ሐሳብ ያለበት ነው ወይ ብለን በመመዘንና በመፈተሽ ከምኞት የተወለደ ሳይሆን ከእውነተኛና ከትክክለኛ ምንጭ መቀዳቱን ካጣራን በኋላ ብንወስን፣ አሜን ብንል፣ ብንቀበል ጥሩ። በዚህ ክፍል ላይ የምንመለከተው ይህንን ነው። ከልበሰፊነት አንጻር ዝምዬ ባጭሩ መልእክቴን ሳጠቃልለው ልበሰፊነት ሁሉን መሰብሰብ፣ ሁሉን ማግበስበስ፣ ሁሉን መሸከም አይደለም። እሱ ልበሰፊነት አይደለም። ልበሰፊነት እውነት ነው፣ እንሰማለን፣ መስማት። የሰሙትን ደግሞ መመርመር ነው። በትክክለኛ መለኪያ፣ በትክክለኛው ምንጭ ከትክክለኛ ሪፈረንስ ጋር ማመሳከር፣ አምጥቶ ገጥሞ ማየት፣ መጽሐፍ ውስጥ አምጥቶ መጣል። መጽሐፉ ይቀበለዋል፣ ከመጽሐፉ ጋር ይገጥማል ወይስ አይገጥምም በማለት ማየት፣ ማጣራት ያስፈልጋል። ቀጥሎ ከመረመርን በኋላ በደረስንበት እውነት ላይ መወሰን ነው ልበሰፊነት። ከዚህ መጽሐፍ እንደምንረዳው ማለት ነው። እግዚአብሔር በልበሰፊነት ህይወት ይባርከን። ጸጋ ለሁላችን ይብዛ። አሜን።